አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ደጋግ ወንድም እህቶቼ ዛሬም እንግዲህ የአንዲት የ5 ወር ከግማሽ የሆነች እድሜ ያላት ጨቅላ ህፃን ይዤላችሁ መጥቻለሁና እቺ ህፃን እንግዲህ በልብ ህመም ብዙ እየተሰቃየች ነውና አሽካይ ቀዶ ህክምና ወይንም ደግሞ አሽካይ ታዝማ የልብ ህሙማን ማዕከል ገብታ ኦፕራሲዮን ወይንም ሰርጀሪ መደረግ እንዳለባት ሪፈር ተጽፎላችኋል ማለት ነው። መጀመሪያ እንግዲህ ከምስራቅ ስልጤ ጀምረው ቅበት ከተማ የመጀመሪያ ደረጃ ሆስፒታል በማስቀጠል ደግሞ ወራቢ ኮምፕሬሄንሲቭ ወራቢ ደግሞ ጥቁር አንበሳ ከጥቁር አንበሳ ደግሞ አሁን ወደ ታዝማ ልዩ የልብ ህሙማን ማዕከል ገብታ መታከም እንዳለባት እንግዲህ ዶክተሮች አሳውቀዋታል ማለት ነው። እስካሁን ድረስ ባለው ቤተሰቦቻቸው አባት እናቷ የቻሉትን ነገር በሙሉ አድርገው ያው እንግዲህ ለዚህ አድርሰዋል። አሁን ያላቸውን ነገር ጨርሰው እንግዲህ እኔንና እናንተን ደጋግ ወንድሞች እጅ ይማጸናሉ ይለምናሉና እባካችሁ የተቻላችሁን በማድረግ የተቻላችሁን ያክል በማገዝ ለዚች ለ5 ወር ታዳጊ ጨቅላ ህፃን እባካችሁ እንድረስላት። ይወለዳችሁም ያልወለዳችሁም እህት ያላችሁ እናት ያላችሁ ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አቅም ላላቸው ደጋግ ወንድም እህቶች ጋር እንዲደርስ አድርሱልኝ ባካችሁ። በመላው ዓለም የምትገኙ ክርስቲያንም ሙስሊም ወንድም እህቶቼ ይህንን ቪዲዮ በተቻላችሁ አቅም ሼር፣ ሪፖስት፣ ኮፒ ሊንክ አድርጋችሁ ለሚችሉ ወገኖች አቅም ላላቸው አድርሱልኝ ባካችሁ። እኛ ከተዛዘንን ብዙ ሰዎችን ማትረፍ እንችላለንና እቺ 5 ወር ጨቅላ ህፃንን አብረን ተባብረን እንተጋገዛት እላችኋለሁ። ወአለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? ተወዳችሁና ተከበራችሁ ወንድም እህቶቻችን፣ ያው ልጅ ታሞብን ከስልጤ ሆስፒታል ገብተን ከዛ የልብ ኬዝ እንዳላት ታውቀን ወደ ወራቢ ሆስፒታል ገብተን ከወራቢ ጥቁር አንበሳ ተልከን ከዛ ከጥቁር አንበሳ ያው በሷ ምክንያት ወደ ታዝማ የግል ሆስፒታል ታዘን በሱ ምክንያት ያው ስለሆነ እናንተን ማስቸገር ግድ ስለሆነብን ያለን ነገር ሁሉም ጨርሰን ያው እናንተን እጅ ነው እያየን ያለነው። እናንተ እጅ እያየን ያለነው በተቻላችሁ መጠን እርዳታ እንዳትደርጉልኝ ጥሪና አስተላልፋለሁ እያልኩኝ ነው። እና ተመለከታችኋት ገና የ5 ወር ታዳጊ ህፃናትና በየትኛውም ዓለም አገራት ሆናችሁ ደግሞ ማገዝና መርዳት ከፈለጋችሁ በዚህ በአባቷ በመሐመድ አካውንት በኢትዮጵያ ንግድ ባንክ የተቻላችሁን አድርጋችሁ ማገዝና መርዳት ትችላላችሁ። ሁላችሁም የተቻላችሁን በማድረግ ተባበሩኝ አደራችሁን። ይቺን ህፃን ታደጉልን። በሁለት ወር ኦፕራሲዮን መደረግ አለባት፣ ካልሆነ ልቧ ማምቶ ሌላ ነገር ይፈጥራል ተብለዋልና እባካችሁ የተቻላችሁን አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበርኩም ያዲ ወልድቻቸው ያው ውጭም ያለም በባድም ውስጥ ያለም ያው የተጩሎ አንጨት ሚያኔ በስልጤ ሆስፒታል ወራቢ ሆስፒታል ላኩኛን ከወራቢ ጥቁር አንበሳ ላኩኛን በጥቁር አንበሳ ያው የግል ታዝማ ሆስፒታል ላኩኛን በአበታይ ምክንያት ያው በግል ኦፕሬሽን ቦሽት ወር ጉት ኦፕሬሽን አትሪሼት ባሉኛ ውጪ ወዘነሻይ ጊዜ ኢማማን ገነ ጊዜ በዞፍ በቀደ ዞፍ ኦፕሬሽን ቢያሶተም ምንም ጥቅም ላይ ባሉኛን ላልኮ እርዳታ ያቀተልኩም ያላን ቢንጃም ያለቂጭ እርዳታ ሊትረዱኝ ባለሱም የንዘማው በተቻላችሁ መጠን ብትተባበሩን በጣም ባላህ ሱም ጠይቀማው ባቀተልኩም ያላን ቲጋገዙኝ ይላው ዋጅሜ ዋሽትሜ ዋሽታቱሜ አቤሜ ዳኬሜ ባቀተልኩም ያላን ቲባበሩኝ ይላው እኔ ያስተላልፍንኩማው ሳሉኝ ሀደ ነጥብ 5 ሚሊዮን ተሳሉኛን ቢብታይ አቅሎት ጨት ያለንግዙል ትትቀደ ባውጣው ቢጊዝ እስከ ወሽት ወር በላይም ህክምና በጀመርኩ ተከታተሉት በጀመርኩ ኔት ያለንግዙል ሙጩቀኙን ፈጀውን አኩ ያቱምና ኢንጂንጄን አንጃው አቱም ለተተባብሩኝዋ ይሻነ ህይወት ሊያዲን ያደኛም ካሺው ይላው